እሺ ታምራት አንድ ቁጥር ጻፋል እያዳመጠሽ ነው። እኔ ደግሞ በሱ ምክንያት ነው ያዋራው። ሰላም እንዴት ናችሁ? ፊራኔን ከኤችፒሲ ካምፕ ሰላም እንዴት ናችሁ? ተስፋ ሚካኤል ነኝ ከኤችፒሲ ካምፓኒ። ይሄ ደግሞ ቁጥራቸው ነው። ሀቡ በእነሱ ምክንያት እኔ ማቃቸው ሁለት ልጆች ገብቷል በፊዚት ተስተጓጉላ ከዛም ዋትስአፕ ላይ ሳያውቁ እኔ በወንድ በኩል የምሰማው ስራ ካለ ነግራቸዋለሁ። ግን ቪዛቸው ተበላሽቶ የገባሉ በእነሱ ምክንያት ሁለት ልጆች። ሀቡ አንድ ጊዜ ላውራ እስካሁን ያለችው አንድ እውነት የለም ስለ ወረቀቱም ሆነ ስለ የኔን ጥያቄ መልሱልኝ። መጀመሪያ እናንተ ረጅም ሰዓት ስታወሩ ነበር። እኔ ያልኩት የፈረማችሁትን ፎቶ ያነሳ የለም ወይ እኮ ስለ ወረቀቱ ልንገርሽ። እኔ ስላነበብኩት ኖ አይደለም። እኔ በአፍ አላምንም። እኔ ወረቀቱ ማየት ፎቶ ያነሳ አለ ወይ አለኝ። እኔ ወረቀቱ በቃ እሱን ላክልኝ ቶሎ በል። ሰኒን ላስገባልህ እኮ ማንበብ በአይኔ ማየት ራሴ ማንበብ ነው የምፈልገው። ማንን ነው ኢንቫይት ያደረጋችሁት? ቦታ አይበቃም እኮ ወርዳለኝ። ሀቡዬ ሰኒን ላስገባ። እኔ ልውረድ? ቆይ ሀቡ አይ ቦታ አለ። የሆነ ሰው ኢንቫይት ተደርጓል፣ ግን እስከዛ ቀድሞ አክሰፕት ያደረገ ሰው ይገባል። ይኸው ላክላት ለሰኒ ከላይ መጀመሪያ ላለ። እነዚህ ሁሉ የተበሉ ናቸው። እኔ ከተመቸኝ ሌላው ምን አገባኝ እኮ ነው። እኔ ዱባይ ላይ ተመችቶኝ ፍልስስ ብዬ ከኖርኩ ሌላ በቪዚት የመጣ የድሃ ልጅ ምን አገባኝ? እሱ ተበድሮ ከዘመድ አስልኮ ኮሚሽን ቢከፍለኝ ለማላስገባው ስራ ታው ሜግባሽ ሰኒ ስትወርድ ይገባል። እናድደኝ የኛ ዜጎች በዚህ አጋጣሚ እዛ ጋር ሌላ ዜጋ አለ። ሀቡ በጣም ከታዘብኩት አበሻስቶኝ የሚሰጡሽ ሪስፔክት በጣም የወረደ ነው። ልክ አሁን ፓኪስታኒ ከኔ ጋር ወይ ለኢንተርቪው ወይም ኢንዶኔዚያ አብረን ካለች ቀድመው አንቺ እንዴት ነው እንደማንቋሸሽ እኔ እንደውም አፋጥቼ ተናገርኳት። ስናገራት ምላስሽ ረዘመ አለች። አልረዘመም አልኩ። ራሷች ፎቶ ላይ ያየሻታው በድምጽ እንደዚህ ነው የሚሉሽ። ሪስፔክት አይሰጡሽም። ፎቶዋን ይዘሽ አንቺ እቺ ናት ባህና ብላይ ተዋወቅሽኝ እያልሽ ኖ እኔ ጋብሪላ ነኝ እስከነ ምልክቱ ነገርኳት። ካስፈለጋት በቪዲዮ ጣል ጋብሪላ ይሆናል፣ ግን ቢሮ ስትሄዱ ይሆናል አንዴ ሀና አንዴ ሰላም አንዴ አስቴር እያለች የምትተዋወቃት። እና አላውቅም፣ ግን ለእኔ እንደዛ ነው ያለችኝ። እንደውም ተጠራጥሬ እንዴት እንደዚህ ትጨክኛለሽ? የት ሀገር እስከነ ሀገሯን እንደውም የጠየቅኳት ሳፋጥጣ የሀረር ልጅ ነኝ እኔም ወደዛ አካባቢ ነኝ አልኳት። ከዛን ተነጋገርን። እኔ ፎቶዎቻቸውን ልኩልኝ እፈልጋለሁ። እዛ ውስጥ የሚሰሩትን ፎቶ ለጥፌ እኔ ዜጎቼን እዛ ካምፓኒ ውስጥ የሚሰሩት እሷ አንድ ኢትዮጵያዊ ሴት እሷ ብቻ ናት። 3 ወንዶች ናቸው። ሀቡ የሶስቱን ወንዶች ፎቶ ላኪልኛ አብሬ 4ቱንም ለጥፌ እነዚህ ኢትዮጵያኖች እንደዚህ የሚባል ካምፓኒ የሚሰሩት ተጠንቀቁ፣ እንዳትሄዱ፣ ኮሚሽናችሁን እንዳትበሉ፣ ቪዚተሮችን እየመረጡ ነው እየበሉ ያሉት ብዬ ቪዲዮ እሰራለሁ። እኔ የኔ ወንድምስ ቢሆን አዲስ ቪዚት መጥቶ ተበድሮ እንደዚህ አይነት መከራ ቢደርስበት 1000 ድርሃም እኮ በቪዚተር ለመጣ ለአዲስ ሰው እኮ ትልቅ ብር ነው 1000 ድርሃም። ለእኔ ግን ማለት ነው ማስታወቂያውን ሲሰሩ ሆቴል ነው ጽዳት ነው አይዲያ አለኝ። ደሞዝ 1600 ተብዬ ነው። ኮሚሽን ደግሞ 900 ብር ልከፍል እሱንም አይዲ ስላለኝ ነው። ከዛን ሲሄድ ስራው የታለ ስል ወይ ስራው እኮ ተቀየረ ቪዚት ቪዛ ነው የምናስተናግደው ብለው ነው የመለሱኝ። በር ላይ ግን በጣም ነው ጥንቃቄ የሚያደርጉት። ልክ እንደ ሬስፒሽን በር ላይ ፓኪስታኖች አሉን። ማንን ፈልገሽ ነው ይሉሻል። ስራ ተጠቁሜ ነው። ማን የጠራሽ? የወንድን ያናገረኝ ስሙ ሚኪ ይባላል። እሺ ተጠርቶ ከውስጥ ስገባ ደነገጥኩኝ። እያንዳንዱ ኮምፒውተር ላፕቶፕ አላቸው። ገባሽ? ላፕቶፕ አላቸው። ለፊሊፒኒ ዜጋ ለእያንዳንዱ ኮሚሽን ነው የሚሰጡት እዛ ጋር በየሀገሩ ዜጋ ማለት ነው። ዋና ማናጀራቸውን እንደተረዳሁት ፓኪስታኒ ነው። ቦስ እሺ ካላለ ብሩ ልንመልስ አንችልም። እነሱ አንድ ሰራተኛ እኔ አሁን አንድ ለሄድኩት በአንድ ሰው በኮሚሽን ነው የሚታሰብላቸው። ገባሽ? ትርፋማ ነው የሚሆኑት። አርሴናል ወጥቶ ነው መሰለኝ የሚልከው። አንድ ቁጥር እየጻፈ ነው። ቆይ ልሳበው። ሰኒዬ ቼክ አድርጊ። አርሴናል ልኮልሽ ከሆነ የሚገርም ነገር
አቡ ማለት ነው። እኛን ማቆያ አስቀምጦ እነሱ ቪዲዮ ይሰራሉ። ይሄ እንደ ስካሚንግ ነው። አንዴ ላስረዳችሁ እንደተረዳሁት እንደ ስካሚንግ ነው። እንደ ላይክ ህጋዊ ናቸው። መንግስት ላይሰንስ ሰጥቷቸው ቢሮ ከፍተዋል። ግን ያውቁታል ስራ የሚባል ነገር እንደሌለ። ምንድን ነው የሚያደርጉት? ኦንላይን ላይ ትልልቅ ካምፓኒዎች እንደነ አልማና ፋሽን ግሩፕ፣ አዘድያ፣ እነ አልሻያ ካምፓኒዎች ማስታወቂያ ሳያወጡ ማንኛውም ከጉግል ላይ ይወስዱና ስራ አለን ይሏችሁና እነሱ ጋር ነው የሚልኳችሁ። ወይንም ስራ የለም በቃ ስራ ባይኖርም አንድ ስራ ቼክ አርጊው። እሺ ልኬልሻለሁ፣ ቼክ አርጊው። ምናልባት አንድ ስራ ከመጣ ለ10 ሰው ኮሚሽን ይበሉበታል። ከዛ ይልኩታል ያንን ሰው። በቃ ሰውየው አልወደደህም ምን እናርግ፣ የኛ ችግር አይደለም ሊሉክ ይችላሉ። አሁን ይሄ ምኑ ፖሊሲ ነው ታዲያ? ይሄ እኮ ዲፕሎይ ፎርም እኮ ነው የሚለው። ምንድን ነው? ቆይ አይ አም ኮምፕሊትሊ ኮንትሪቨርስ አይነብም ዳት ዘ አባቭ ጆብ አጌንስት ዊዝ ማይ ኢንተረስት። እሺ ይሄን ስራ ፈልጌው እንደሆነ አምናለሁ። እሺ ትፈርማለህ። አይ አም አግሪ ኤንድ ፕሌስድ ዳት ዘ ካምፓኒ ሃዝ አሲስትድ ሚ ዘ ሴም ጆብ ዳት አይ ሪኩዌስት አሳይንድ ሚ። የምፈልገውን ስራ እንደሰጠኝ ካምፓኒው አምናለሁ። ዝም ብላችሁ ነው የምትፈርሙት። ምን አይነት ስራ እንደሆነ ገና ሳትሄዱ ገና ሳታዩት ስራውን። I resign from the position. The company will not be available for this and I have no right to request anything from the company. ስራውን ለቅቄ ከወጣው ካምፓኒው ምንም አይመለከተው፣ ምንም ነገር የመጠየቅ መብት የለኝም ካምፓኒውን የሚለው። We want to be held responsible once the employment with the hiring company takes place. አረ ግን እናንተ ግን ይሄ እኮ ካምፓኒው እኮ አይደለም እኮ እናንተ ናችሁ የምትገርሙት። አየሽዋ ወረቀቱ አራተኛው ቦታው ከተያዘባችሁ ብራችሁንም ከፍላችሁ እዛ ስትደርሱ ቦታው ከተያዘባችሁ ካምፓኒው አያገባውም እኮ ነው የሚለው። አየሽው ወረቀቱና እሷ የምታወራው አይመለከትም አይገናኝም ያልኩሽ ለዚህ ነው። አዳምጪ። እናንተ እያነበባችሁ ለምን አትፈርሙም? ተውትና እነሱን እናንተ እዚህ ጋር ቦታው ቢሞላ ካምፓኒው አይመለከተውም። 1000 ብሬን በልቶ 1000 ድርሃሜን በልቶ ቦታው ቢሞላ ካምፓኒው አይመለከተውም። ይሄ እኮ ካምፓኒው ይሄ ወረቀትም ይመጣልሽ ልንገርሽ መጀመሪያ ማለት ነው። ይሄን ፎርም የምትሞይው ብሩን ከሰጠሽ በኋላ ነው። እሺ ደረሰኝ ስታያቸው ፎርሙንና ደረሰኙን አመጣልሃለሁ ብር አምጣ ነው የሚሉት። ከዛ ብሩን ከሰጠሽ በኋላ ነው ይሄ ፎርም ይመጣልሽ። The candidate is required to follow the rules and regulations set by the hiring company. This letter is for confirmation purpose this only and does not consist a contract of employment. ይሄ ኮንትራት አይደለም ኮንፈርሜሽን ብቻ ነው። እሺ እናንተ ስምንታችሁ 1500 ነው የከፈልከው። ጭራሽ ሳላሪው ነው 1000 ሳላሪ ነው እሱ። ኮሚሽን መከፈሉን የሚገልጽ ምንም ነገር የለም እኮ እዚህ ጋር ነገ እሱ ያለችው እሱ አሁን ስለ ኮሚሽን የሚያወራ ወረቀት አለ ነው ያለችው። ይሄ የስራ ፎርም እና ውል ብቻ ነው እሷ ስትል የነበረው። ግን ያን መረጃ ፖሊሲ እሷ ስትል የነበረው ትግባ የት አለች? ለምን አትገቢም? ለምን ለኛ እሱን አታሳየንም? ታዲያ ለኛ እኮ የምታሳየን ይሄ ብቻ ነው። አሳያቸዋለሁ ወረቀቱን ተስማምተውበት ነው የሚፈርሙት ያለችሽ ወረቀት እኮ ይሄ ነው። የታለ ያኛው ለተስማምተውን የምንፈርምበት ለኮሚሽን የታለ? እሺ ታምጣ። እኛ በመጀመሪያ ቀን ፋይል ክፈቱ ብላ ነው ይሄን ያስፈረበችን ማለት ነው። ፋይል ክፈቱ ብላ ማለት ነው። አሁን እንደምታወራ ማለት ነው። እኔ በእነሱ ምክንያት ከራማ ውስጥ ገብቼ ማለት ነው። እነ ኤሚኬና እነ ዜድ ጓደኞቹ ናቸው አንድ ላይ ተሰብስበው ማለት ቪዛ ያደሱልኝ ማለት ነው። በእነሱ ምክንያት ወር ከምናምን ይዤ እነሱ ጋር ሂጄ ማለት ነው። እና የማወሩትና የማድርጉት ድርጊት አይገናኝም። እኔ መጀመሪያ ቀን እነሱ ጋር ሄድኩ ቀን በቃ ዜጋዬን አገኘው ብዬ ደስ ነበር ያለኝ ማለት በራሴ ቋንቋ በራሴ ምግባባ ለእኔ ነው የሚወክሉኝ ለእኔ ነው የሚቆሙ ብዬ ነበር ያወራዋቸው ማለት ነው። መጀመሪያ እንደገባ ስለ ኮሚሽናቸው ይሰጣቸው እንጂ አንተ ምን ሁን አንተ ጉዳያቸው አይደለም። በቃ እንደ ሮቦት ስሜት ሀዘኔታ የሚባል ነገር የላቸውም። በጣም ያሳዝናል። ታሜ የሚባለው ልጅ ሳቡት ውዶቼ 77 ቁጥር እየጻፈ በጣም ያሳዝናል። ከመጀመሪያ ጀምሬ ላስረዳሽ እኔ ስላላወራሁ ማለት ነው።
እሺ ወንድሜ ገና ስትገቢ ይቀበሉሽና የሆነ ከተቀበሉሽ በኋላ ስለ ስራ መጀመሪያ እኔ የሄድኩት በሱፐር ማርኬት ስራ አለ ብሎኝ ነበር የሄድኩት። ከዛ ሱፐር ማርኬት ካሉኝ በኋላ ሄድኩኝ እና ምሽት አካባቢ ላይ ነበር። አሁን ስለመሸ ነገ ጧት ትሄዳለህ ምናምን ብለው ከዛ ጠዋት ሲሄድ ይሄ ሱፐር ማርኬቱ ስለተያዘ ፓኪንግ ፉድ ፓኪንግ ግባ ምናምን ነገር አለ። ከዛ እዛ ኦኬ አልኩኝና እዛ ፈረምኩኝና እዛ ሄደን የሆነ ቦታ ላኩን። 4 ልጆች ነን። የሆነ ቦታ ላኩንና አኮሞዴሽን እነሱ አኮሞዴሽን አሳደሩን መጀመሪያ እንደሄድኩኝ። አኮሞዴሽኑ ደግሞ ኡጋንዳ ምናምን ሰካራም ነው እንዳለ። ኡጋንዳዎች አሉ ይጠጣሉ፣ ሰካራም አለ። በዛው ላይ ደግሞ ሴፍቲውን ብታዩ ምን ስትገቢ ሽታው ልጁ ሲያወራ ነበር። በር ላይ ነው የሚቀበልሽ። ከዛ እንደዛ የነሱ አኮሞዴሽን እዛ ከሄድን በኋላ ያኛው ሱፐር ማርኬቱ ሞልቷል ብለው ፓኪንጉን ፈረምን። ፓኪንጉ ደግሞ ሄድንና ለወፍራም የሆነ ሰው ያለ ህንዳዊ ነው መሰለኝ እሱ ነው የሚያስገባችሁ ስራ ብሎ ከሱ ጋር ላኩንና እንደዚህ ሲያዞሩናል ወይ እየጠየቁ ጭራሽ በየካምፓኒው ስራ የለም ሲሏቸው ይመለሳሉ። ይገባና በየካምፓኒው ሲያናግር ስራ የለም ይባላል። ከዛ ስንዞር ብለን ማታ ተመለስን። እንደመሆኑ አኮሞዴሽን እረፉ ተባል። ካረፍን በኋላ ደግሞ የሆነ ስራ አለ ወደ ዱባይ ብለው ላኩን። ኔትወርኩ አይሰራም ጋይስ። ኢንቫይት እያደረግነው ነበር ግን ኔትወርኩ እየሰራ አይደለም። ሁሉም ሞዴሬተሮች ኢንቫይት እያደረጉት ነው። ታሜን ሳቡት ምትሉት ኢንቫይት አደረግነው። ኔትወርኩ ብቁ አይደለም ለመግባት። እኛ ምን እናድርግ? ወይ ዋይፋይ ማስተካክሎ ወይ ስልኩን ሪፍሬሽ አድርጎ ይምጣ። ቴንክ ዩ። እሺ ወንድሜ ይቅርታ። እና ዱባይ ደግሞ ይሄ ነው 3ኛ ስራ ምንድን ነበረ ስሙ ጠፋብኝ ስራው። እና ብቻ እዛ ላኩንና እዛ ደግሞ ሄደን ይቀበሏቸዋል ተብለው እዛ ሰው ጋር ምናምን ማላኩንም ታክሲ ኮንትራት ጠርተው ነው ይላኩን። ሄድን፣ በታክሲ ሄድን፣ ቦታው ገባን። የሆነ ሰው ተቀበለንና ፓስፖርታችንን ምናምን ስራ ልገቡ ነው ብሎ ወሰደ። ከዛ ከወሰደ በኋላ ልክ ፓስፖርታችንን የወሰደው ለካ ለፋውል ነው ለካ አኮሞዴሽን የነሱ አኮሞዴሽን ነው እና ስራ ያስገቡ አስመስለው እዛ አኮሞዴሽን ሌላ ቦታ ቀይረው ወሰዱ። ከቀየሩ በኋላ ለካ ስራ የገባን ለማስመሰል ፓስፖርታችንን ወሰዱ። ከወሰዱት በኋላ 3 ቀን ነው 4 ቀን ዝም ብለን ተኛና ማታ ሽፍት ትገባላችሁ፣ የጧት ሽፍት ትገባላችሁ እያሉ ከገባን በኋላ ከዛን መጨረሻ ላይ ፓስፖርታችን የተቀበለው ፓኪስታን ነበረ። ካላመጣህ እኛ ቪዲዮ ቀርጸ ነው ነበረ እና ሲወስድ ካላመጣህ ቪዲዮ ስላለን ፖሊስ ጋር እንደውላለን ስንለው ሻርጃ ኦፊስ ነው ፓስፖርታችሁ አለን። ማን ውስጥ ስንለው ሻርጃ ኤፒሲሲ ልጆች ወስደውታል ምናምን ሲለን ከዛ እኛም በራሳችን ወጪ ታክሲ ይዘን ተመለስን። ታክሲ ከፍለን እያንዳንዳችን የታክሲ ወጪ ይዘን ስንመለስ ለምን መጣችሁ? ፓስፖርታችሁን እኮ ካምፓኒ ቪዛ ሊቀይርላችሁ ወስዱታል ምናምን ሲሉ ከዛ እንዳልወሰደው እርግጠኛ ነን። እዚህ ልጁ የወሰደው ልጅ እዚህ ቢሮ ነው ብሎናል። ስለዚህ ፓስፖርታችንን መልሱ፣ ገንዘባችንን መልሱ ስንላቸው ገንዘባችሁ አይመለስም፣ ስራ ካልፈለጋችሁ ፓስፖርታችሁ ይሰጣችኋል ምናምን ነገር አሉ። ከዛ ሁለቱ ልጆች ቪዚት ካንስሌሽን ነበሩ። ቀን ስላለቀባቸው አማራጭ ስላልነበራቸው ትተው ሄዱ። እኔም መጨረሻ ላይ ሲሰለቸኝ አኮሞዴሽኑን በጣም ቆሻሻ ነው። ከዛ ስራ ከተመለሱን ወዲህ አኮሞዴሽን 10 ብር ያስከፍሉናል። ምክንያቱም ስራ ለቃቸው ወጣችሁ ብለው ማለት ነው። እኛ አይደለንም እንግዲህ ስራውን ለቀን የወጣ ነው፣ ስራ የለም ተብለን ነው ከዛ የወጣ ነው። ከዛ አኮሞዴሽንን መክፈል ስንጀመረ እኔም ትቼ ሄድኩ። ምንም አማራጭ የለኝም። እሺ እናመሰግናለን። ታሜ የሚባለው ልጅ ባና ያስረዳ። በተረፈ እኔ ቪዲዮ እንድሰራ ሙሉ መረጃ ስጡኝ። የካምፓኒውን ፖሊሲ የሚባለውን የፈረማችሁትን ከዚህ ውጭ ያለው ሰው ካለ ይስጠኝና እኔ ቪዲዮ ሰራለሁ። ያለው አለ እሱ ኔትወርኩ አይሰራም ታሜ። እሺ ውዶቼ ጨርሳችኋል? ሁላችሁም ተናግራችሁ መረጃ ማስረጃ ያላችሁ ካላችሁ ለሞዴሬተሬ ሰኒ ላኩ እንትን እላለሁኝ። እኔ ጋር ማለት ነው። እኔ ጋር ቪዲዮ አለ ማለት ብዙ ልጆች ቁጭ ብለን ስንለመናቸው የነበረ ቪዲዮ አለ። እሱን ላክላታ ለሰኒ ትላክልኝ፣ እየላከችልኝ ነው። ኦኬ ለሰኒ ልክላታለሁ። ላክላትና እኔ መረጃዎቹን አይቼ ቪዲዮ ሰራለሁኝ። የካምፓኒውን ፕሮፋይል ለጥፌ የልጆቹን እዛ ውስጥ የሚሰሩትን የሶስቱንም አበሻ ወንዶች እና የሴቷን ፎቶ፣ የሴቷ ፎቶ ደርሶኛል፣ የሶስቱ ወንዶችን ላኩልኝ። እንግዲህ በቪዚት እየመጡ ወንድሞቻችን እንዳይበሉ ድምፅ ሆናለሁ። አቦ ይኸውልሽ ብር ራሱ ልክሄዱ ይችላለሁ። የብር ሙሉ መረጃ በኢትዮጵያ ከፍዬ ሲቀጥል ደግሞ በዚህ በኤምኬ ቤት መጥቶ የሼቱን 1200 ብር ይከፈላል።
ኖ እንዳይከሰሱ እኮ አስቀድመው የሚያስፈርሟችሁ ነገር አለ እኮ። እነሱን በህግ መክሰስ ስለማይቻል ህጋዊ ስለሆኑ ደረሰኝ ብቻ ነው። ስማርት የሆነ ሰው እነሱ ቢሮ ገብቶ ልክ ብር ክፈል ሲባል ብር ይሰጥና ደረሰኝ ይላል። ምንም ትንፋሽ አይሰጡም። ሀቡ ትንፋሽ አይሰጡም። ብር እስከሚቀበል ሌላ ሰው ካለ ነገ እንዲያደርገው ልናገር፣ እባክህ እድሉን ስጠኝ። እነሱ ቢሮ ገብቶ 1000 ድርሃም ሲባል ይከፍልና እሺ ደረሰኝ ይላል። ደረሰኝ ሳይሰጡ ሲቀርቡ ደረሰኝ የለኝም ካሉ ፖሊስ ጋር ይደውላል። ብር ለኮሚሽን ጠየቁኝ፣ ከፈልኩኝ፣ ደረሰኝ አልሰጠኝም። ያለ ደረሰኝ ገንዘብ መቀበል ወንጀል ነው በኢማራት ህግ። ሀቡ ይኸውልሽ እናንተ ተበላችሁ ወንድሜ። ለሌላው ነው እየተናገርኩ ያለው። ድንገት እነሱ ጋር የገባ ሰው ካለ ለእነሱ ለእናንተም አለፈ። በቃ ምንም ማድረግ አትችሉም። ማድረግ የምንችለው ሌላው እንዳይበላ ሚዲያ ላይ ድምፅ መሆን ነው የምንችለው። ቪዲዮ ሰርተን ሌላውን ማዳን ነው እንጂ እናንተማ በቃ ተበላ። ጦሳችሁን ውሰድ። ቪዚተር መክሰስ አይችልም። እዚህ ጋር ቪዚተር ለስራ ከመጣ ስራ ከተባለ ራሱ ይያዝና ወደ ኢትዮጵያ እኮ ማለት ነው። ሳስፈራሩን እኮ እናንተ ህጋዊ አይደላችሁም እኮ ህጋዊ አይደላችሁም ነው የሚሉን። ያስፈራሩናል። እኔ አሁን በድምፅ የተላከልኝ እንትን አለ፣ በድምፅ የተላከልኝ ማለት ነው። እሱ ቮይስ ራሱ ማለት ነው ከዚህ ሀገር አይወጡም፣ ክስ አለባቸው፣ እንደውም ቦስ ልከሳቸው ነው ብላ ማለት ነው። ሳውንድ ለጓደኛዬ ልካ፣ ጓደኛዬ የላከልኝ ሳውንድ ሁላ አለ። እሱን ልክልሻለሁ ማለት ነው። እናንተ ህጋዊ አይደላችሁም። በቪዚት ቪዛ ደግሞ ስራ መስራት ስለማይቻል መክሰሳችም እያስፈራሩ ማለት ነው። ለዛ እኮ ነው ቪዚተር የሚመርጡት። ቪዚተር መክሰስ ስለማይችል ነው። ሲስተማቸው ምን መሰለሽ፣ አሁን አንቺ የተናገርሽው ነገር ነው ማሰሪያው። እነሱ በጣም ቴክኒካል ነገር ነው የሚጠቀሙት። አስፈርመው እንዳትጠይቂያቸው ቢሮ ከተገባ በኋላ ሄደው ስለፈረምክ ሄደህ እራሱ አንተ ኢቃማ ቢኖርህ እራሱ ልጠይቅ ብትል ፈርመካል እኮ ይልካል መንግስት። ለፈረምክበት ነገር መጠየቅ ነው። ኦልሬዲ ብሩ ተመላሽ እንደማይሆን ካምፓኒውን ምንም ስለ ብር ሜንሽን አላደረጉም። ካምፓኒውን ምንም መጠየቅ እንደማትችል ስራው ሄደክ ባይሳካልክ ስራውን ሄደክ አንተ ባትወደው ካምፓኒውን ምንም መጠየቅ እንደማትችል ምናምን ያስፈርሙካል፣ ራሳቸው ነፃ ለማውጣት። እንደገና ቪዚተር የሚመርጡት ደግሞ አንደኛ ቪዚተር ቶሎ ቪዛው ያልቅበትና ወደ ሀገሩ ጥርግ ይላል፣ አይጨቃጨቃቸውም። ብሩን ብልት አድርገው። ሁለተኛ ቪዚተር መክሰስ አይችልም። ይሄን ስለሚያውቁ ነው። ስለዚህ በህግ መከሰስ ካልቻሉ በሚዲያ እንዳይሰሩ ሁላችንም ተባብረን ድምፅ ሆነን ማንም እንዳይበላ ማድረግ እንችላለን። እኔ ቪዲዮ ሰራለሁ፣ ሼር ዲዩት ሪፖስት አድርጋችሁ ኢማራት ላይ ያለ ሀበሻ ጋር ሁሉ እንዲደርስ አድርጋችሁ ማንም እንዳይበላ ማድረግ ትችላላችሁ። ማንም በቃ በእኛ ይብቃ ማለት ትችላላችሁ። እስከዛሬ በተበላችሁት ልጆች እንዲያበቃ ማድረግ እንችላለን። እነሱ ሚዲያውን ተጠቅመው ነው ሰውን እየበሉ ያሉት። እኛ ደግሞ ሚዲያውን ተጠቅመን ሰው እንዳይበላ ማዳን እንችላለን። እኔ እንደ አንድ ኢትዮጵያዊ ኃላፊነት ይሰማኛል። ስለሚበሉት ወንድሞቼ ቪዲዮ ሰራለሁ። ከእናንተ የሚጠበቀው ሼር ዲዩት ሪፖስት አድርጋችሁ ቪዲዮን አድርሱት ለሁሉም ኢትዮጵያዊ። ኢማራት ላይ ለሚኖር ወንዱ ነው እኮ እየተበላ ያለው። አፈሪ ብሉና እዛ ፎቶቸውን ላኩልኝ። ፎቶቸውን የእንትኖቹን የወንዶቹ የለኝም፣ የሴቷ ብቻ ነው ያለኝ ፎቶ። የሁሉም አለ እኔ ጋ። እሺ ላክልኝ፣ ለሰኒ ላክልኝ። አቡ ለሰኒ ልኬላታለሁ የወንዶቹን። በጣም ጥሩ። ለሰኒ ልኬላታለሁ የወንዶቹን። በጣም ጥሩ። እሺ ማሪ አንቺ ያስተጋባል። እሺ ቪዲዮ ያላችሁ ምንም ነገር ያላችሁ ለሰኒ ላኩላት፣ አንዴ ላስገባላችሁ። ሁሉም ብር ስሰጣት የያዝኩት እንትን ነው ቪዲዮ ነው። እሷ ሳታውቅ በቢሮ ውስጥ ቪዲዮ መቅረጽ ኢማራት ውስጥ እንዴት እንደሚያስቀጣ አታውቅም። እሷ ያን ብር ሳቃብል ደረሰኝ ስለሌለ እኔ በቲሸርት ኪሽ ውስጥ አድርጌ ቪዲዮ ይዣለሁ በስልኬ ማለት ነው። ያን እንዴት ያዝክ ብላ ነው እንደዚህ እንኳን በዚህ በላይቭ ራሱ እየመጠች ምላሽ እየሰጠች ያለችው ያ ቪዲዮ ስላለ ነው። ይሄ ሰው ሁሉ የመጣው በእኔ ስር ነው። እንዳይከስሽ ተጠንቀቂ። ካምፓኒውን እኮ አይደለም እኔ የካምፓኒውን ስም እኮ አይደለም ማነሳው። የኢትዮጵያኖቹ ዜጎቻቸውን የሚያስበሉት ጅቦች፣ የቀን ጅቦች፣ እነሱን አዲስ ሰው በቪዚት የመጣ እየመረጡ 1000 ድርሃም በቪዚት ለመጣ ሰው እኮ 1000 ድርሃም እኮ በኢትዮጵያ 40,000 ብር እኮ ትልቅ ብር ነው። በቪዚት ለመጣ ሰው በቪዚት እንኳን ሲመጣ እኮ ተበድሮ ነው ሰርቶ ሊከፍል የሚመጣው። 1000 ድርሃም እኮ ትልቅ ብር ነው። ያንን 1000 ድርሃም ወስደው እያወቁ ስራ እንደሌለ ሩቅ ቦታ እየላኩ የትራንስፖርት ኮስት እያደረጓቸው ልቦናቸው እያወቀ እኮ ነው። እነሱ ዝንጥ ብለው ብራንድ ለብሰው እየኖሩ ጥሩ ላይፍ እየኖሩ ድሃው ላይ እንደዚህ መጫወት ግፍ አይደለም? ህሊና የላቸው እነሱ። ህሊና ከሌላቸው እኔ ህሊና ስላለኝ ቪዲዮ ሰራለሁ፣ ፎቶቸውን ለጥፋለሁ፣ የሁለቱ ወንዶቹና የሴቷን። ከዚህ በኋላ አለቀ። ከማንም አይበላም በዚህ ድርጅት።
በየትኛውም ድርጅት ተከልለው ቢሰሩ ኦልሬዲ ፊታቸው አንዴ ታይቷል። ማንንም ማጭበርበር አይችሉም ከዚህ በኋላ። ወይ ሰኒ ከሌለች መስዬን ወይ ሶፊን ያስገባል። አቡ እንትን ኤምኬ እዚህ ልክ እንዳንቺው እዚህ በጣም እያገለገለ ስራ ለሌላት ደግሞ በጣም ለሚጨናነቁት ስራ እየሰጣ ያለው ልጅ ነው። ፎሎ የምትሉትን ማስረጃ አለኝ የምትሉትን ማስረጃ መረጃ ፎቶ የሚሆን ቪዲዮ የሚሆን ምንም ነገር ላኩላት፣ ለሰኒ ላኩላት። እቹት ሰኒን አስገባሁላት። ሰው ገንዘብ ላገኝ እንጂ ህሊናዬ ሲያስፈርሙ ያውቃሉ። ህሊናቸው ያወቀው እኔ ገንዘብ ላገኝ እንጂ ይሄ ሰውዬ እዛ ገጠር ተልቆ ሄዶ ስራ የለም ይመለሳል። ዛሬም ቆይ ሰውየው ስላልመጣ ነው፣ ነገም ቆይ እየተባለ ቪዛቸው ያልቃል፣ ኤክስፓየርድ ያደርጋል ቪዛ